ብሩኖ ፈርናንዴዝ ከአልሂላል የቀረበለትን ጥያቄ ውድቅ ማድረጉ ተዘግቧል። ፋብሪዚዮ ሮማኖ ዛሬ ይዞት የወጣው መረጃ እንደሚያመላክተው ከሆነ አልሂላሎች ከፍተኛ የሆነ የዝውውር ሂሳብ እንዲሁም ለተጫዋቹም ከፍተኛ የሆነ ደሞዝ ቢያቀርቡለትም ተጫዋቹ ግን ከሳውዲው ክለብ አልሂላል የቀረበለትን ጥያቄ ወደ ጎን በመተው እዛው በማንቸስተር ዩናይትድ ለመቆየት መወሰኑ ነው የተገለጸው። በዚህም መሰረት ብሩኖ ፈርናንዴዝ ለቀጣይ ዓመታትም በማንቸስተር ዩናይትድ የሚቆይ ይሆናል። ዩናይትዶች ታዲያ በዝውውር መስኮቱ ላይ ከፍተኛ የሆነ እንቅስቃሴ በማድረግ ላይ ይገኛሉ። እስካሁን ማቱስ ኩኛን ያስፈረሙ ሲሆን ብራያን ምቤሞን ለማስፈረምም መቃረባቸውን የተገለጸው። ይህ በእንዲህ እንዳለ ታዲያ የዓመቱ ምርጥ ተጫዋቻቸው ወይም ደግሞ ያለፉት ዓመታት ምርጥ ተጫዋቻቸው ብሩኖ ፈርናንዴዝ ስሙ ከሳውዲው ክለብ አልሂላል ጋር ቢያያዝም ተጫዋቹ ግን አልሂላልን በመተው እዛው በማንቸስተር ዩናይትድ ለመቆየት መወሰኑን የተገለጸው። አሁን በክለቡ ያለው ኮንትራት እስከ 2027 የሚያቆየው ሲሆን ኮንትራቱ በአንድ ዓመትም ሊራዘም ይችላል። ብሩኖ ፈርናንዴዝ ዘንድሮ በሁሉም ውድድር ለማንቸስተር ዩናይትድ 57 ጨዋታዎችን ተጫውቶ 19 ጎሎችን አስቆጥሮ 19 ጊዜ ደግሞ አሲስት በማድረግ የክለቡ ምርጥ ተጫዋች መሆኑን ያስመሰከረ ተጫዋች ነው። አልሂላል አሁን በክለቡ ውስጥ ያገኘ ያለውን ደሞዝ በ4 እጥፍ በማሳደግ እንዲሁም ለማንቸስተር ዩናይትድም 100 ሚሊዮን ፓውንድ ገደማ በመክፈል ተጫዋቹን ለማዘዋወር የነበረው ፍላጎት ሳይሳካ ቀርቷል። በመጨረሻም ብሩኖ ፈርናንዴዝ በዩናይትድ እንደሚቆይ ታውቋል። በአውሮፓ ቆይቶ በትልቅ ውድድሮች ላይ የሚፎካከር ይሆናል።